ይህ የዳኒ ጉርሻ ጊዜ ነው። ሄደ የዳኒ ጉርሻ በዚህ ሚዲያ ልቦናን የሚያበሩ አእምሮን የሚያሰፉ ቁም ነገሮችን ሳይበዛ ሳይንዛዛ በጥበብ ከሽነን እንጋብዛችኋለን። ጉርሻ፣ የዳኒ ጉርሻ። ሰላም ጤና ይስጥልኝ። ይህ የዳኒ ጉርሻ ቻናል የትረካ ጊዜ ነው። ከመጻሕፍት ዓለም ብለን በጋዜጠኛ ደጀኔ ጥላሁን ነጎድጓዳማ ድምፅ ባንከፍትላችሁ ባለችን ድምፅ ከመጽሐፍት ዓለም በዚህ ፕሮግራም ከተለያዩ መጽሐፍት ቦጨቅ አድርገን የምናቀርብላችሁ የትረካ ጊዜ ነው። አብራችሁን ቆዩ። ለዚህ ትረካ ባክግራውንድ ለመስጠት ያህል ስለ ያኔዋ ራሽያ ትንሽ እንበል። ራሽያ ወይም ሩሲያ ከ1924 እስከ 1953 እንደ አውሮፓውያን አቆጣጠር በጆሴፍ ስታሊን ክፉ የአገዛዝ ዘመን ዓለም በውስጧ የሚፈጸመውን ግፍ እንዳይ በአይረን ከርተን የብረት መጋረጃ ሩሲያን ከቦ ጸረ ሃይማኖታዊ በሆነው አብዮቱ ኃላፊነት ተሰቃይቷል፣ ተገድለዋል። አገዛዙ ከወደቀ በኋላ የወጡት መረጃዎች እንደሚያሳዩት 600 ጳጳሶች፣ 40,000 ቄሶች፣ 120,000 መነኮሳት ሞንክስ ኤንድ ነንስ ተገድለዋል። ይሄ ቁጥር የካህናት የቤተ ክርስቲያን አገልጋዮች ብቻ ነው። ተራው ነዋሪ፣ የፖለቲካ ተቃዋሚ፣ የብዙ እምነቶች መሪዎች ሲደመር ቁጥሩ በሚሊዮኖች ውስጥ ነው። ሰውየው ራሱ እንዳለው ጆሴፍ ስታሊን one death is a tragedy, a million deaths is a statistics። የአንድ ሰው መሞት ሐዘን ነው፣ የሚሊዮኖች መሞት ግን ቀመር ነው። ስለዚህ ታላቅ አባት አባ አርሴኒ ፋዘር አርሴኒ ግለ ታሪክ ትንሽ እንየና ወደ ዋናው ታሪክ እንሄዳለን። አባ አርሴኒ እንደ አውሮፓውያን አቆጣጠር በ1894 ሞስኮ ከተማ ውስጥ ተወለዱ። በዓለም ስማቸው ፒዮትሮ አንድሪየቪች ስትሬትዞቭ በመባል ይታወቃሉ። በሂስቶሪካል ፊሎሶፊካል ፋኩልቲ ኦፍ ኢምፔሪያል ዩኒቨርሲቲ ኦፍ ማስኮው በ1917 ተመርቀዋል። የታወቁ የአርት ታሪክ ባለሙያ ሲሆኑ ብዙ መጽሐፎችን የጻፉ በዘመኑም የታወቁ ፕሮፌሰር ነበሩ። በመንፈሳዊ ፍላጎታቸው ኦፕቲና ፑቲን ገዳም ምንኩስና እንደተቀበሉ ይነገራል። ለመጀመሪያ ጊዜ የታሰሩት በ1927 ሲሆን በ2 ዓመት ውስጥ ተፈተው ወደ ሞስኮ ከተማ እንዳይጠጉም ተከልክለው ነበር። በ1931 እንደገና ታስረዋል። በ1939 ወደ ሳይቤሪያም ለስር ተልከው ነበር። ከዚያም ሌበር ካምፕ በ1941 አሁን ታሪካቸው ወደምንሰማበት ስፔሻል ካምፕ ተላኩ። ይሄ የተለየ ካምፕ ሁሉም እስረኞች በጋራ የሚታሰሩበት ነው። ትልቅ ወንጀል ፈጽመው የተፈረደባቸው አደገኛ ወንጀለኞች፣ የፖለቲካ እስረኞች፣ የሃይማኖት አባቶች፣ ሳይንቲስት፣ አርቲስቶች ሁሉም እዚህ አለ። I will not leave you። አልተውክም። አንዴ ሳዚኮቭ ከሚባለው እስረኛ ጋር ሲያወጉ አባ አርሴኒ ምንም የቤተ ክርስቲያን መጽሐፍ ስለሌሉት የሚጸልዩት ከሚያስታውሱት እንደሆነ አይቻለሁ። የተወሰኑ መጽሐፍትን ልናገኝሎት እንደምንችል አውቀናል። ሸበቶ ፂማሙ ከጓደኞቹ ጋር ተነጋግሮ ይቻላል ብለዋል አላቸው። በእግዚአብሔር ስም ከማንም ላይ መጽሐፍ እንዳትወስዱ፣ ኃጢአቱ በነፍሴ ላይ ነው የሚሆነው ሲሉ ተቃወሙ። በጭራሽ አባ አርሴኒ፣ ማንም ሳይጎዳ ሁሉም ይፈጸማል። የእስር ቤቱ አስተዳዳሪዎች አዲስ እስረኛ ሲመጣ የያዘውን ተረክበው የሚያስቀምጡበት ቦታ አለ። የተወረሰው ሁሉ እዚያ ነው የሚቀመጠው። ከአስተማማኝ ምንጭ የተወሰኑ መጽሐፎች ከዚያ እንዳሉ አውቀናል። ለረጅም ጊዜ እዚያ የተቀመጡ ናቸው። የተቀመጠውን በሙሉ እስረኞቹ ሊሰርቁ ታስበዋል። የሃይማኖት መጽሐፎችንም አብረው እንዲያወጧቸው ነግሬያቸዋለሁ። አባ አርሴኒ በጣም ተጨንቋል። እንዴት ብለው ይህንን ይቀበላሉ? ሌሊቱን ሲጸልዩ አደሩና ሲነጋጋ ሸለብ ሲያደርጋቸው
ዕድሜያቸው ገፋ ያሉ መነኩሴ ወደ ክፍሉ ገብተው ባረኳቸውና እንዲህ አሉ። አትፍራ አርሴኒ፣ የሚያስፈልግህን ውሰድ። ወደ ሜትሮፖሊታን አሌክሲ ኦፍ ሞስኮ ጸለይ፣ እግዚአብሔር አይተውክም። አባ አርሴኒን በድጋሚ ባርከው ረጋ ባለ ግርማ ሞገስ ባለው አካሄድ ክፍሉን ለቀው ወጡ። ከሁለት ቀናት በኋላ በእስር ቤቱ ግቢ ውስጥ ትልቅ መናወጥ ተፈጠረ። እያንዳንዱ የእስረኛ ክፍል ተፈትሾ ሰዎች እየተጠሩ የተለየ ክፍል ተወስደው ተመረመሩ። ተወርሶ የተቀመጠው የእስረኞቹ ንብረት በወንጀለኞቹ ተሰርቋል። 10 ቀናት ካለፉ በኋላ ሻዚኮቭ ለአባ አርሴኒ 2 ትንሽ መጽሐፎችን ሰጣቸው፣ የወንጌልና የጸሎት መጽሐፍ። አባ አርሴኒ በፍጹም መደነቅ ተቀብለው ወደ አልጋቸው አመሩ። ወንጌሉን ሲገልጡ በእግዚአብሔር ታላቅ ምሕረት ተርበተበቱ። የመጽሐፉ ጥፋት ውስጥ የተቀመጠ ቢጫማ በእድሜ ብዛት የወየበ 2 በ2 ስኩዌር ኢንች የሆነ ያር ጨርቅ አገኙ። ከስሩ የተጻፈ መግለጫ አለው። እንዲህ ይላል። አንቲመንስ ሪሊክስ ኦፍ ሴንት አሌክሲስ ሜትሮፖሊታን ኦፍ ሞስኮው 1883 የቅዳሴ መጠቀሚያ የቅዱስ አሌክሲስ ቅዱስ ቅርስ። ከጎኑ በትንሽ ኦቫል ቅርጽ የተሳለ ስዕልም አለው። አባ አርሴኒ በዚህ ቅዱስ ቅርስ ፊት ሰገዱና እግዚአብሔርን አመሰገኑ። ጌታ ሆይ፣ በአንተ ምሕረት በሕይወት አለው፣ ሥራ ድንቅ ነው። በደስታ አለቀሱ። አባ አርሴኒ ሁሌ ጸልየው ሲጨርሱ መጽሐፎቹን ለእኔ ወይም ለሸበቶ ፂማሙ ይስጡት፣ እኛ ላይ አይፈልጉትም፣ ወደ እርሶ ነው የሚመጡት። አስቡ፣ በሥርዓት በአግባቡ ነው የምናስቀምጠው አላቸው ሻዚኮቭ። የደስታ ቀናት ለአባ አርሴኒ ቀጠሉ። ሥራቸውን እንደጨረሱ ማታ ላይ ጭልጭል በምትል የሻማ ብርሃን ወንጌል ያነባሉ፣ የጸሎት ሥርዓትም ያደርጋሉ። ሊነጋጋ ሲል መጽሐፎቹን ለሻዚኮቭ ይሰጡታል። 2 ወር ያህል አለፈ። የእስር ቤቱ አለቆች የተሰረቁትን ዕቃዎች ፍለጋ ካቆሙ ቆየ። አንዳንዴ በቀንም ቢሆን አባ አርሴኒ መጽሐፎቹን ይጠቀሙበትና ከግድግዳው ላይ በተለጠፈው ቦርድ ጀርባ ይደብቁታል። ይህንን የምስጢር ቦታ ሻዚኮቭ ነው ይሰራላቸው። አንድ ቀን አባ አርሴኒ በማደሪያው ቤት ውስጥ ያሉባቸውን ሥራዎች ጨረሱና የወንጌሉን መጽሐፍ አውጥተው ማንበብ ጀመሩ። እስረኞቹ ሁሉም ከሥራ አልተመለሱ። ገና ማንበብ እንደጀመሩ የእስር ቤቱ በር ተበርግዶ ተከፈተና የጠባቂው ግሩፖች ለፍተሻ ገቡ። 1 ሌውተናንት፣ 3 ወታደሮችና እስረኞቹ ደገኛው ብለው በቅጽል ስም የሚጠሩት አለቃ ነበሩ የመጡት። አባ አርሴኒ ምን እንደሚያደርጉ ግራ ገባቸው። የያዙትን የወንጌል መጽሐፍ ከለበሱት የተጣጣፈ ጃኬት የውስጥ ኪስ ውስጥ ከተቱና በልባቸው ጸሎት እያደረሱ ቀጥ ብለው ቆሙ። ወታደሮቹ የእስር ቤቱን መገለባበት ጀመሩ። ከወለሉ የሚነቃነቅ ጣውላ ፈነቃቀሉ። ከግድግዳው የተለጠፉ ቦርዶችን ገነጣጠሉ። የእያንዳንዱን እስረኛ ከረጢት አራገፉ። ወደ አባ አርሴኒ መጡ። ሌውተናንቱ ለደገኛው አለቃ ቄሱን ፈትሸው ሲል ትእዛዝ ሰጠና ከወታደሮቹ ጋር ሄደ። አለቃው ገና አባ አርሴኒን መፈተሽ እንደጀመረ እጆቹ የተደበቁትን የወንጌል መጽሐፍ ዳብሰው እዚያው ባሉበት ለደቂቃ ቀረና ከአባ አርሴኒ ኪስ አውጥቶ የራሱ ኪስ ውስጥ ከተተው። ፍተሻውን ቀጠለ። ሲጨርስ ምንም አላገኘውም ሲል ለሌውተናንቱ አሳወቀ። በፍጥነት ነው የፈተሽከው፣ እንዴት እንደሚፈተሽ እናሳያለን። ቄሱ ልብስን አውልቅ። አባ አርሴኒ ሙሉ ልብሳቸውን አውልቀው እርቃናቸውን ቀሩ። ልብሶቻቸውን አገላብጠው ፈትሹ። አንዳችም ጠብ ያለ የተገኘ ነገር አልነበረም። ሌውተናንቱ በንዴት ግሎ አባ አርሴኒን እያመናጨቀ ተሳርቦ ወጣ። አባ አርሴኒ ልብሳቸውን ለበሱና እያለቀሱ በሰው ላይ ባዩት እምነት ደስታ በምስጋና ጸሎት አቀረቡ።
ወታደሮቹ ገለባብጠው የሄዱትን የእስር ቤት ማስተካከል ጀመሩ። ከ1 ሰዓት ተኩል በኋላ ደገኛው አለቃ መጣና በክፍሉ ውስጥ ሌላ ሰው አለ ሲል አባርሲኒን ጠየቃቸው። ሁሉም ስራ ናቸው ቢሉትም እየተዘዋወረ ዙሪያ ገቡን ቃኝ። በየአልጋው እየሄደ ማንም አለመኖሩን ሲያረጋግጥ ወደ አባርሲኒ ተመለሰና መጽሐፉን እየመለሰላቸው ይሄ የወንጌል መጽሐፍ ከተሰረቁት ዕቃዎች ውስጥ አንዱ ነው አይደለም ሲል ጠየቃቸው። አባርሲኒ ዝም አሉ። መልስልኝ፣ ከየት አገኘው? ከተሰረቁት ውስጥ የተወሰደ ነው ሲሉ መለሱ። አብደካል? አስብ እንጂ ወንጌል ከወሰድ መደበቅ አለብህ። ሌተናንቱ ቢያገኙ ኖሮ ቀጥቅጦ ነበር የሚገል ሲል ጮኸ። መልሶም ድምፁን ዝቅ አድርጎ ይቅርታ አባ፣ እዚህ ካምፑስ በጣም አስቸጋሪ ነው። አስቸጋሪነቱ ለእስረኞቹ ብቻ አይደለም፣ ትንሽም ብትሆን ሕሊና ለቀረችን ለእኛም አስቸጋሪ ነው። አውቃለሁ አባ፣ አባርሲኒ፣ ሁሉንም አውቃለሁ። ሕይወታችሁ እንዴት አስቸጋሪ እንደሆነ አውቃለሁ። ነገር ግን እባክዎን ይወቁ፣ ከዚህ የሲኦል ቀዳዳ የምንሰራው ተገደን ነው። ወኔ ቢስ ወይም ደካማ ሆነን አይደለም። እረዳዎታለሁ። ሕይወት ትንሽ ቀለል ወደሚልበት ሌላ ቦታ እንዲሄዱ ለማድረግ እሞክራለሁ። ነገር ግን ጊዜ ይወስዳል። በሚስጥር የምችለውን ሁሉ እሰራለሁ። በሌሎች ፊት ክፉ መስዬ ብታይም ይቅር ይበሉ፣ ይቅር ይበሉ። ይህን ብሎ ደጉ አለቃ መለስ ብሎም ሳይ ክፍሉን ለቆ ወጣ። አባርሲኒ ወጥቶ በሄደው አለቃ ላይ አትኩረው ቀሩ። በእግዚአብሔር ታላቅ ምሕረት በማይመረመረው አሰራሩ ባለማመናቸው እፍረት ተሰማቸው። የሰው ልጅ ነፍስ የተለያየ በሀብት የበለጸገ መሆኑን በእያንዳንዱ ነፍስ ውስጥ የፈጣሪ ብልጭታና ፍቅርን ማግኘት እንደሚቻል ተረዱ። ጸሎት ጀመሩ። እግዚአብሔር ሆይ በማያልቀው ፍቅርና የበዛ ምሕረት በእኔ ላይ ይሁን። ጌታዊ ታላቅ አንተ በሥራ የከበርክ ይህንን አለቃ ለእኔ እርዳታ ትልካለህ ብዬ መች አሰብኩና አስብ ነበር። አባርሲኒ የደጉን አለቃ ስም አስታወሱ። አንድሩ ይባላል። ይጸልዩለት ጀመር። በጸሎታቸው ውስጥም መላ ሕይወቱን አዩ። ምን አይነት ሰው እንደሆነም ተረዱ። አንድሩ ቅንና ለጋስ ሰው ነው። ለዛሬ ያለን ትረካ በዚያ በቃ። ይሄ የተወሰደው ፋዘር አርሰኒ ፕሪዝነር ስፒሪቹዋል ፋዘር ከሚለው መጽሐፍ ላይ ነው። ቸር ክረሙልኝ ወዳጆቼ። የሳምንት ሰው ይበለን።